ሶስት ተጫዋች ነው እንደሚያደርገው አብዴት ያላወቅኩት ማለት ሶስት ተጫዋች መጥቷል ማለት ነው። አሁን ከነዚህ ውስጥ ሶስት ተጫዋች መጥቶልኝ አይደል? ሰላም የቢ ጌመር ቤተሰቦች እንዴት ናችሁልኝ? በዛሬው ቪዲዮ ደግሞ አሪፍ ነገር ይዤላችሁ መጥቻለሁ ማለት ነው። እናንተ በምትጠይቁኝ መሰረት እስካሁን ቪዲዮ እየሰራሁላችሁ ነው ማለት ነው። እና ጥያቄም ካላችሁ ቲክቶክ ላይ እየጠየቃችሁ እኔ በቪዲዮ መልክ እዚህ ላይ ከች ልላችኋለሁ ማለት ነው። እናንተ ብቻ ጠይቁ። ስለ ዴዴስ የማታውቁት ነገሮች እኔ በቀላል መንገድ እፈታላችኋለሁ ማለት ነው። ሶሉሽን እሰጣችኋለሁ። በዛሬው ቪዲዮአችን ደግሞ አሪፍ ነገር ይዤላችሁ መጥቻለሁ ማለት ነው። ባለፈው ቪዲዮ የሰራሁላችሁ ከዛሬ 2-3 ቪዲዮ በፊት እንዴት ሰባ ምናምን ላይ ተጫዋቾች ያሉትን ልክ እንደነዚህ ሰባ ቤት ያሉ ተጫዋቾችን እንዴት ጥቅማቸው ገዝታችሁ ምን ጥቅም እንዳላቸው ነግራችኋለሁ ማለት ነው። እና የነገርኳችሁ በእነዚህ ተጫዋቾች ሽጣችሁ ምን ጥቅም እንደምታገኙ እና ተጫዋቾቻችሁን እንደምታሳድጉ ነው የነገርኳችሁ ማለት ነው። በእነዚህ ሰማያዊ ተጫዋቾች 80 ከነበሩ እስከ 90 ከነበሩ እስከ 95 ማክሲመም ድረስ በእነዚህ ተጫዋች ማሳደግ ትችላላችሁ ማለት ነው። ግን እነዚህ ገዝታችሁ ማለት ነው። እና እኔ ደግሞ አብዛኞቻችሁን የምታውቁ መስሎኝ ነበር በተጫዋች በዳይመንድ መግዛት እንደሚቻል። የዛሬው ቪዲዮ ደግሞ በዳይመንድ እንዴት ተጫዋቾቻችንን በቀላል መንገድ እንዴት ማክሲመም ማድረግ እንደምንችልና ማሳደግ እንደምንችል አሳያችኋለሁ ማለት ነው። በቀላል መንገድ ማለት ነው። ቪዲዮን ከመጀመር በፊት ላይክ፣ ሰብስክራይብ እንደተለመደው አድርጉ ማለት ነው። 900 ምናምን ገብተናል። 1000 ቤተሰብ ልናፈራ ነው። ወደ ቪዲዮ በመጀመሪያ እነዚህን ተጫዋቾች እንዴት እንደምናሳድግ ነው ማሳያችሁ ማለት ነው። የቱ ጋር እንደምንነካ እኔ በቀይ ቀስት እያደረኩኝ በቀላል መንገድ እናንተም በሚገባ መንገድ በቀላል መንገድ እስከዛሬ በሰራው መንገድ አስተላልፈላችሁ ነው። ወደ ቪዲዮ መጀመሪያ እዚህ ላይ ከገባን በኋላ ኮች ሚለው ላይ እንነካለን ማለት ነው። ከዚህ ውስጥ ይመጣልናል ማለት ነው። ቴክኒካል ኮች ፊኒቲስ እና ጎልኪፐር እነሱ ይመጣልናል ማለት ነው። እና የምፈልገው ሁለተኛውን እንነካውና ከነዚህ ውስጥ ነው ማለት ነው። እኛ በዳይመንድ መንገዛቸው ነው ማለት ነው። እነዚህ ፊኒቲክ ባለፈው በተጫዋች ነበር ያሳያችሁ እንዴት ማስቀመጥ እንደሚቻል ምናምን ነገርኳችሁ። እና ጥቅሙ ደግሞ ልንገራችሁ። ኮሜኒ የሚለው ኮች ከገዛችሁ ለአንድ ተጫዋች ለፕላየር ምናምን ሆኖ እና ይሄኛውም ነው። ይሄ ደግሞ ሌጀንደሪ ከገዛችሁ ሌጀንደሪ በጣም ጠቃሚና አሪፍ ነው። ምክንያቱም በምን ይጠቅመናል ካላችሁ አንደኛ 200 መጀመሪያ ላይ በጣም ቅናሽ ነው የሚያደርግላችሁ። እኔ በ50 ምናምን ነበር 50 ነበረ ስትገዙ 10% 20% ከፍ እያደረገው ዳይመንዱ ከፍ ይላል ማለት ነው። እኔ ለእናንተ ለማሳየት ስለሆነ ዳይመንድም ወደ 500 ምናምን አለ እና ዳይመንዶችን እንዴት ማሳደግ እንደምንችል በዳይመንዱ እንዴት ማሳደግ እንደምንችል በቀላል መንገድ አሳያችሁ ነው። ከሱም ውስጥ እኔ እንደነገርኳችሁ እኔ ሁለት ተጫዋች በአንድ እንዲያድግልኝ ከፈለኩ ይሄ 202 ዳይመንድ እሱን ክሊክ በማድረግ የሁለት ተጫዋች ማሳደግ እንዲችል አደርጋለሁ ማለት ነው። እሱ ውስጥንም ገብተን የምናየው ነገር አለ። እስቲ አሁን እንግዛው። ሶስት ተጫዋች ነው እንደውም ያደረገው አፕዴቱ አላወቁትም ነበር ማለት ነው። አያችሁ ሶስት ተጫዋች መጥቷል ማለት ነው። አሁን ከነዚህ ውስጥ ሶስት ተጫዋች መጡልኝ አይደል? አሳደገልኛ በ200 ምናምን ዳይመንድ ማለት ነው። ካሳደገልኝ በኋላ አሁን እነዚህ እያደገልኝ ነው። 80 ምናምን ነበር። ዴምቤልም ጨምሮልኛል እና አሁን ይሄኛው እዚህ እንዳለ ማለት ነው። ድጋሚ እነዚህን ብቻ ተጫዋቾች ድጋሚ እንዲያድጉልኝ ከፈለኩኝ የቱን ነው የምነካው ማለት ነው። ከ405 እና ኤክስ ሚለው አላ 405 ድጋሚ ስነካው አፕግሬድ እያደረገ እዚህ እስከ ማክሲመም ድረስ እስከ 95 ድረስ መሄድ ይችላል ማለት ነው። እኔ ግን ይሄን ነገር አልመክራችሁም። ምክንያቱም በእነዚህ ተጫዋች ብቻ በፊት ፊልደር ብቻ አሳድጋችሁ አሪፍ ተጽዕኖ ላያመጣል ይችላል። ምክንያቱም ቢንች ያስፈልጋቸዋል፣ ብዙ አይነት ነገሮች ያስፈልጋቸዋል። ለዛም እነዚህን ተጫዋች ብቻ ማክሲመም አድርጉ የሚል እኔ ምክር የለኝም። እና በእንደዚያ ደግሞ በአንዴ መጨረስ አያስፈልግም። ለዚህ ነገር ማለት ብዙ ተጫዋቾችን
ቀስ በቀስ ነው የሚያድገው ማለት ነው። አሁን እኔ ይሄኛው ሁለተኛው አካውንቴ ስለሆነ ነው። አንደኛው አካውንቴ እያሳደግኳቸው ነው፣ በጣም ያደጉ ናቸው እና ይሄኛውን እንደዚህ ስንነውና እንደምናየው አሁን ዴምቤሌ አድጎልናል። ይሄው 86.5 ነበር፣ ይሄው ባንዴ አድጎልኛል ማለት ነው። እና ሌላ ደግሞ ያደጉልኝ እንደምታዩት አይጠፉም እነዚህ ነው። ሌላ ማን ዊሊያምስም አድጎልኛል። ይሄው ስፒዱ በጣም ጨምሮልኛል 92 ነው ማለት ነው እና 82 ነው ሌላው እንደምታዩት ማለት ነው። በጣም አሪፍ ነው። እና ሌላ ደግሞ ማርሙሽን ማሳያት ማርሙሽ ነው 82 ነበር ማለት ነው። ይሄው አሁን 83 ሆኖ ጨምሮልኛል ማለት ነው። እና በቀላል መንገድ እንዲህ ማሳደግ ትችላላችሁ ማለት ነው። እና ሌላ ቪዲዮ ማሳያችሁ ደግሞ ዝም ብላችሁ አሁን ለምሳሌ እኔ ድሮ ሳላውቅ በፊት ምነካው ስለነበር ጀማሪ ሆናችሁ እያያችሁ ከሆነ ይሄን ቪዲዮ ዝም ብላችሁ ይሄን ለምሳሌ የሃላንድን ክሊክ አድርጌ እዚህ ጋር ፍሮም ቦነስ የሚለው ነክቼ እዚህ ጋር ነክቼ ሊያድግ ይችላል ማለት ነው። ግን የሚያድገው እሱን ብቻ ተጫዋች ሊመስላችሁ ይችላል፣ እሱ ብቻ አድጎ ማለት ነው። በኋላ ላይ ግን እየጠፋ ነው የሚመጣው። ምክንያቱም ለአንድ ጨዋታ ለሁለት ሲዝን ጨዋታ በኋላ ነው የሚያሳድጋችሁ እንጂ እንደዚህ ኮንሲስተንስ የሆነ ቋሚ የሆነ ነገር አያሳድግላችሁ ማለት ነው። እኔ እንዳልኳችሁ የመጀመሪያው ነው ኮንሲስተንስ ቋሚ እንዲሆን በዳይመንድ እንዲያድግላችሁ ከፈለጋችሁ እኔ እንደነገርኳችሁ እንደዛ እያደረጋችሁ ማሳደግ ትችላላችሁ ማለት ነው። እና ይህን ቪዲዮ እስካሁን እያያችሁ ከሆነ ላይክ፣ ሰብስክራይብ በማድረግ የቢ ጌመር ፕሮ ቤተሰብ መቀላቀል ትችላላችሁ ማለት ነው። ወደ 1000 ልንገባ ነው በቅርቡ። አዲስ ቪዲዮ አዲስ ነገር ይዤላችሁ ይመጣል ማለት ነው። እኔ በቀላል ሶልቭ እያደረኩኝ ለእናንተ ለቅላችሁ። እናንተ ላይክ፣ ሰብስክራይብ ያደርጋችሁ ቤተሰብ ነው። በሌላ ቪዲዮ እስክንገናኝ ይመቻል።